ሰላም ቤተሰቦች እንዴት ናችሁ? ዛሬም ይሄ ቪዲዮ ይዤላችሁ የመጣሁት በተለይ ከሙስና ጋር በተያያዘ በጣም ብዙ ጊዜ እኔም በሙስና ወንጀሎች አካባቢ ስሰራ አንዱ ከሚያጋጥሙኝ ነገሮች ውስጥ አንዱ ምንድነው ብዙ ሰዎች አንድ ነገር ያደርጋሉ። ያን ነገር የሚያደርጉት በተቋማት ኃላፊዎች ወይም በበላይ ኃላፊዎች ሊሆን ይችላል፣ በቡድን መሪዎች ሊሆን ይችላል፣ ወይም በሌሎች ሰዎች ጉትገታ ሊሆን ይችላል ማለት ነው። የምትፈርሙት ሰነድ፣ የምታወጡት የጨረታ ሰነድ ማጽደቅ፣ ውሳኔ መስጠት፣ ሌሎች ግዢ ውሎችን መዋል ምናምን ሊሆን ይችላል። ፕሮፎርማ መሰብሰብ ወይም ፕሮፎርማ ሰብስቦ ማጽደቅ ምናምን የመሳሰሉ ነገሮች ላይ የምትሳተፉ ሰዎች በተለይ አንዳንድ ልጆች ኢኖሰንት የሆናችሁ ሰዎች አላችሁ እና እናንተ ብዙ ጊዜ በሙስና ወንጀል ሰዎች ሲከሰሱ ዋናዎቹ ወንጀለኞች እንደውም አይገኙም፣ ዋናው አልተያዘም ምናምን የሚል ሩመሮችን እንሰማለን ወይም ቅሬታዎችን እንሰማለን እና እኔ በራሴ ከታዘብኩት ሙስና ወንጀሎችም አካባቢ በተከላካይ ጠበቃነት ሳገለግል ያጋጠሙኝን አንዳንድ ነገሮች መሰረት አድርጌ ለእናንተ በተለይ ተቋም የምትሰሩ፣ ፋይናንስ ተቋም ውስጥ የምትሰሩ፣ መንግስት ተቋማት ውስጥ የምትሰሩ ሰራተኞች እና ባለሙያዎች ወይም ኃላፊዎች ሊሆን ይችላል በጣም ኢምፖርታንት የሚባል አንዳንድ ነገሮችን ልጠቁማችሁ። ከሁሉ በፊት ማወቅ ያለባችሁ በአንድ ተቋም ውስጥ ተመደባችሁ ስትሰሩ በዛ ተቋም ውስጥ ያሉ አሰራሮች አሉ፣ ህጎች አሉ፣ መመሪያዎች አሉ፣ ደንቦች አሉ። ከዛ በላይ ደግሞ ከፍ ሲል ደግሞ ፓርላማ ያወጣው ህግ አለ። ከሁሉ በፊት መጀመሪያ መከተልና ማወቅ ያለባችሁ በዛ እናንተ በተሰጣችሁ ወይም እንድትሰሩት በታዘዛችሁበት ጉዳይ ላይ ግልጽ ህግ አለ የሚለውን አንደርስታንድ ማድረግ አለባችሁ። ካላወቃችሁ የቅርብ ኃላፊዎቻችሁን ትጠይቃላችሁ። ቅርብ ኃላፊዎቻችሁ በሚነግሯችሁ መረጃ መሰረት እሱን መሰረት አድርጋችሁ እነዛ ነገሮች በእጃችሁ ላይ ኖር ይችላል። ለምሳሌ መመሪያ ያለ ሊሏችሁ ይችላሉ። በደፈነው ግን መመሪያውን ቼክ ማድረግ አለባችሁ ይላችሁ። ይህ መመሪያ እየመራል ወይ? አንዳንድ ጊዜ ሊሸውዷችሁ ስለሚችሉ መመሪያ አለ፣ የተለመደ አሰራር ነው ምናምን የሚለው ነገር በጣም የተለመደ ስለሆነ ማለት ነው። በዛ ዲፌንስ መዳን አትችሉ። እንዲህ ብሎኛል ብላችሁ መዳን ስለማትችሉ፣ ሁለተኛ ከፍተኛ የሆነ ግፊት ደርሶባችሁ ማትቀበሉት ወይም ከመመሪያ ውጭ የመሰላችሁ ወይም ከህግ ውጭ የመሰላችሁ ወይም ከህሊናችሁ ውጭ የሆነ ነገር ጨረታ ማጽደቅ ሊሆን ይችላል፣ ወይ ካርታ መስጠት ሊሆን ይችላል፣ ወይ ካርታ መሰረዝ ሊሆን ይችላል፣ ኦር ደግሞ ሌሎች አይነት ነገሮች ብድር ማጽደቅ ሊሆን ይችላል፣ ወይም ብድር መከልከል ሊሆን ይችላል፣ ኦር ደግሞ ሌሎች አይነት ግዙፍ የሆኑ ፕሮጀክቶች ላይ ተጽዕኖ ያላቸው ውሳኔዎች ላይ ወይም ትልልቅ ገንዘብ ላይ ነክ የሆኑ ጉዳዮች ላይ ስትወስኑ ኮሚቴ አባል ሆናችሁ፣ ለምሳሌ ግዢ ኮሚቴ ያለ፣ ጨረታ ኮሚቴ ልትሆኑ ትችላላችሁ፣ ግዢ አጽዳቂ ኮሚቴ ልትሆኑ ትችላላችሁ፣ ኦር ደግሞ የብድር አጽዳቂ ኮሚቴ ልትሆኑ ትችላላችሁ፣ ወይም ዕዳ ስረዛ ኮሚቴ በጣም በብዙ ነገር ውስጥ ኮሚቴ ሆናችሁ ልትሰራ ትችላላችሁ ከገንዘብ ጋር በተያያዘ። በዚህ ሰዓት ሊያድናችሁ የሚችለው ነገር ምንድን ነው? እናንተ ያንን ነገር ካላመናችሁበት፣ ካልተቀበላችሁት፣ ፕሪንሲፕልድ ካልሆነ፣ ህግን መሰረት ያደረገ ካልሆነ፣ የተወሰኑ ሰዎች ተቧድነው የሚያደርጉት መሆኑን ካረጋገጣችሁ እዛ ላይ የልዩነት ሀሳብ ማስፈር አለባችሁ። ኮሚቴው ቃለ ጉባኤ ላይ የልዩነት ሀሳብ አስፈራችሁ እናንተን በድምፅ ብልጫ ባይፓስ አድርገው ሊያጸድቁት ይችላሉ። ይሄ በጣም ሴቭ ሊያደርጋችሁ ይችላል። በጣም ብዙ ሰዎች በሙስና ወንጀሎች በሚያደርጉት ክርክር የልዩነት ሀሳብ አስፍረው በጣም ብዙ ሰዎች በልዩነት ይወጣሉ ማለት ነው። ሌላው ደግሞ የጋራ ተጠያቂነት ሲመጣ አንዳንድ ጊዜ በዋናው ጉዳይ ላይ ተስማሙና ዲቴይልድ በሆነው ጉዳይ ላይ ወይም በጣም ወደ አክሽን በሚገባው ጉዳይ አጠቃላይ ጉዳዩ ለምሳሌ ብድሩ ሊሰጥ በሚለው ልትስማሙ ትችላላችሁ፣ አንደር ፕሪኮንዲሽን ማለት ነው። ለምሳሌ ብድሩ ሰነዶችን ካሟላ ብድሩ ይፈቀድለት ትችላላችሁ። ፕሪኮንዲሽን ማስቀምጣችሁ ልዩነታችሁን ማስቀመጥ ትችላላችሁ ማለት ነው። ይሄ በጣም ከብዙ የሙስና ወንጀሎች ሊያድናችሁ ይችላል ማለት ነው። ሌላው ደግሞ በሙስና ወንጀሎች ብዙ ጊዜ አቃቢ ህጎች ልክ እንደ መደበኛ ወንጀሎች ወይም ሌሎች ወንጀሎች እንደምናውቃቸው ደረቅ ወንጀሎች ግድያ ሊሆን ይችላል፣ ዘረፋ፣ ስርቆት ሊሆን ይችላል። እንደዛ አይነት ወንጀሎች አቃቢ ህግ ሶስቱንም ነገር አስረዳ ሊባል አይችልም። ይህን በጣም አንደርስታንድ ማድረግ አለባችሁ። ብዙ ጊዜ ሰው የገደለ ሰውየው መግደሉን መሞቱን እና የመግደል ሀሳብ የነበረው መሆኑን ማረጋገጥ አለበት አቃቢ ህግ። በሙስና ወንጀሎች ጊዜ ግን ማቴሪያል ፋክቱ ከተረጋገጠ የማስረዳት ሸክሙ ወደ እናንተ ነው የሚይዘው። ቢኮዝ ስራውን ታውቃላችሁ ተብሎ ይገመታል፣ ስልጣን አላችሁ ተብሎ ይገመታል፣ ማንዴት አላችሁ ተብሎ ይገመታል፣ የምትሰሩትን ጉዳይ በዝርዝር ታውቃላችሁ ተብሎ ይገመታል። ጥቅም አገኘሁበት ወይም ጥቅም አላገኘሁበትም ብላችሁ ክርክር ማድረግ አትችሉ። ጥቅሙ
ሳምዌር ሊሄድ ይችላል። ወይም ደግሞ ከእናንተ መካከል ወይም ከዛ ውጭ ላለ ሰው ጥቅሙ በተዘዋዋሪ መንገድ ሊሄድ ይችላል። አልተጠቀምኩም፣ እኔ ጥቅም አላገኘሁም የሚል ክርክር በማቅረብ አትድኑም ከወንጀል ጉዳይ ማለት ነው። መጉዳት በራሱ ሌላ ሰውን መጉዳት ወይም ተቋምን መጉዳት በራሱ ተጠያቂነትን ስለሚያስከትል ሕጉም እንደ አማራጭ ስለሚያስከትል ባትጠቀሙም ሌላ ሰውን ከጎዳችሁ የሙስና ወንጀል በመሆኑ ይህንንም ጥንቃቄ ማድረግ አለባችሁ ማለት ነው። በቀጥታ የተጠቀምኩት ነገር የለም፣ በቀጥታ ወደ እኔ ገንዘብ አልገባም፣ ወይም እኔ ያተረፍኩት ነገር የለም፣ ቤተሰቤም እንደዚህ ውስጥ አልተሳተፈም፣ ነገር ግን ልድን እችላለሁ ብላችሁ ካሰባችሁ ትልቅ ስህተት ነው። ሌላውን መጉዳት፣ ተቋምን መጉዳት ትልቅ ወንጀል ነው። ብዙ ሰዎች ይሸወዳሉ በዚህ ጉዳይ ላይ። አካውንቴ ኒት ነው፣ ቤተሰቦቼ ኒት ናቸው፣ ባለቤቴ አካውንት ላይ አልገባም፣ የወንድሜ አካውንት ላይ አልገባም፣ ቤተሰብ የለኝም፣ ንብረት የለኝም፣ ካርታ የለኝም ምናምን ብለው ሊከራከሩ ይችላሉ። ይሄ በጣም ትሩቪያል የሆነና ማይረባ ክርክር ነው። ወዲያው ነው ውድቅ የሚደረገው። ጥቅም ባታገኙበትም ተቋም ላይ ጉዳት ከደረሰ ተጠያቂነቱ ይኖራል ማለት ነው። ስለዚህ ለዛሬ በዚህ ይበቃችኋል። ሌሎች የሙስና ወንጀሎችና አንዳንድ የጥንቃቄ እርምጃዎችን እነግራችኋለሁ። ስላዳመጣችሁኝ አመሰግናለሁ። አካውንቴ በጣም እየተመታ ነው። ፎሎ እያደረጋችሁ እንድታበረታቱኝ እጠይቃችኋለሁ። አመሰግናለሁ።